መተናል ወዶችዬ ዛሬ ደግሞ ስንመጣላችሁ በሄሉ መጥቼላችኋለሁ። ሄሉ አርባ ምንጭ ማለት ነው። ሄሉዬ ሄሉሻ ሄልነት እንግዲህ ጠፍታ መጣችልን ከጠፋችበት ስንል አሁንም ሁለተኛ ነገር ልጠፋ እያማራት ነው መሰለኝ። ለማንኛውም እስኪ ምን ተፈጠረ በእናቷና በጓደኛዋ መካከል? በጓደኞቿ አንድም አይደለችም በሁለት ጓደኞቿ ምን እየተፈጠረ ነው? ወዴት እያመራች ነው የሚለውን እንግዲህ አብራችሁኝ ስትቆዩ ሁሉንም ትሰማላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለሁ። እንዴት ናቸው? ማን ናቸው? ፒስ ናቸው? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም። ሀገራችን ሰላም አላህ ያድርግልን። ዞሮ መግቢያችን እያልኩኝ ላይክ ሼር ማድረጋችሁን አትርሱ ውዶችዬ። እና ወደ ሀሳቤ ስመለስላችሁ እንግዲህ ሄሉ በይሰሞን ጥሩ ሙድ ላይ አይደለችም። ያው ናቲ ተመለስኩ መጣሁ ከሆነም እንመላለስ ያለንን እንነጋገር ካላት ወዲህ ጥሩ ሙድ ላይ አይደለችም። እንግዲህ ሄሉዬ ብትመላለሱ ለእኛ ደስ ይለናል። እኛ ያው እንድትጣሉ ሳይሆን እንድትዋደዱ እንድትፋቀሩ ወደ ነበራችሁበት ህይወት እንድትመለሱ ነው። ግን ካልሆነ ደግሞ አንቺ እንግዲህ ከጨረሽ ከደመደምሽ አይ በቃኝ ካልሽ ደግሞ በቃ ችግር የለውም ማለት ነው። እንዴ ሰው ከበቀው ነው ማስገደድ አይቻልም። እሱም በቃ የመጨረሻ ቪዲዮ ብሎ ሰርቷል። አንቺም እንግዲህ የአንቺ የሆነ የራስሽ የሆነውን እንዲሰጥሽ ነው የምመኘው ማለት ነው። ግን ከዚህ ጋር ትንሽ ቅር ያለኝ ነገር አለ። ሄሉነት እንዴ ምን አስር ብትናደጂ ጓደኛሽ ሴት ጓደኛሽ ላይ እጅሽን ማንሳት አልነበረብሽም። እንትና ላይም እሱ ማነው ሀይልዬ የሚባለው ልጅ ጋም ትንሽ ተገጫጭታችሁ ነበረ። ግን እሱን ተውትና ያው ይቅርታ ምናምን ተባብላችኋል። ግን ይቺ ሴቷ ጓደኛሽ ግን ሁሌ ሳያት ከጎንሽ ነበረች። ብዙ ጊዜ አብራሽ ነበረች ማለት ነው። እና እንግዲህ ያው ያንቺ ነገር መቼም ስላስጨነቃት ነው በዙሪያሽ ሆና ሄሉዬ ተይ ይሄ ቢሆን ይሄ ነው። አንቺ ያው አሁን ጭንንቅ ላይ ስለሆንሽ የሆነ ብዙ የሚያጨናንቁሽ ነገር ስላሉ የሆነ በቃ ምን ማለት እንዳለብሽ እና ማንን መናገር እንዳለብሽ እና እንደሌለብሽ ትንሽ ግራ ትገብትሻል። ለዛም ደግሞ እሷ ከአንቺ ወጣ ብላ ያው እሷ በትንሽ ከአንቺ የተሻለች ስለሆነ ከአንቺ ስልሽ አንቺ ፍቅር ውስጥም ጭንንቅ ውስጥም ስለሆንሽ ብዬ ነው። እንግዲህ ፍቅሩ እንዴት ነው ወዴት ነው አላቅም። ግን ያው ጭንቀት ውስጥ ስትሆኑ ዙሮ ካጠገባችሁ ያለው ጓደኛችሁ ይሻላል ከእናንተ አስተያየቱም ሁሉም እና ለዛ ነው ጓደኛዋ እንግዲህ ተይ የማይሆን ነገር አትናገሪ፣ ስለ ሰው ዝም ብለሽ አታውሪ እያለች እንግዲህ ተይ እያለች እየገለገለቻት ነበረ። ሄሉ ደግሞ እንግዲህ መናገር አለብኝ እኔ በውስጤ መያዝ አልችልም ብላ እንግዲህ እናቷንም ጓደኛዋንም ሳትሰማ እንዲሁም ጓደኛዋን ጥፊ ሁላ አንስታባታለች ማለት ነው። እና ሄሉዬ ይሄ ነገር ለእኔ ደስ አላለኝም ማለት ነው። ያው በኋላ ለነገሩ ትንሽ ቆየት ብለሽ ያው ነገሮችን እንትን ስትይ እጅሽን ለምን እንዳነሳሽባት ጓደኛሽ ለምን እንደምታሻት ራሱ እየተጸጸትሽ ነበር እዚሁ በደቂቃዎች ውስጥ ማለት ነው። ግን የሆነን ነገር ከመጸጸታችን በፊት ሳናደርግ ማስተዋል የሚባል ነገር አለ። ማስተዋል አለብን። እና ሄሉዬ በቸኮለ ያኔ በፈጠነ ነገሮችን እንትን ለማፈጣጠንና ለመናገር ወይም ለማድረግ አትሞክሪ። ቆም ብለሽ ለማሰብ ሞክሪ። እና አሁንም ቢሆን በዙሪያሽ ያሉትን ጓደኞችሽን ይቅርታ ጠይቀሽ እችን በጥፊ ያልሻትንም ጓደኛሽን ያው ብዙም አይደለም እጇ ላይ ነው ያረፈው። ግን ቢሆንም እጅሽን ማንሳቱ ራሱ ይሄ ከባድ ነው። ለዛውም አጠገብሽ ያለ ጓደኛሽ ማለት ነው። እና ለዚህ ይቅርታ ጠይቀሽ ከአንድ ላይ ሆናችሁ ጥሩ ነገሮችን እንደምትሰሩ እርግጠኛ ነኝ።
እንግዲህ ይሄ ፍቅር ምናምን በሚለው ጉዳይም እንግዲህ አንቺ ሰው ማመን አልችልም፣ ሰው ሊታመንልኝ አይችልም። ሰው የራሱ ጉዳይ ቢታመን ባይታመን የራሱ ጉዳይ። አንቺ ለራስሽ ታማኝ ሆኚ። አንቺ ለራስሽ ታማኝ ከሆንሽ ስለ ሰው መታመን አለመታመን ያኔ ራሱ ያውቃል ማለት ነው። በኋላ ተጸጽቶ ያ ሰው አንቺ ለዛ ሰው ታማኝ ከሆንሽ በጥሩ አስተያየት በጥሩ አቀራረብ ከቀረብሽው ያ ሰው ዙሮ ራሱን ነው የሚጎዳ። ከራቀ በኋላ ቢጎዳም ማለት ነው። ከራቀ በኋላ ወይኔ ለምን አጠዋት ብሎ ያ ሰው እንዲቆረቆር ይሆናል። እና ጥሩ ስራሽን፣ ጥሩ አቀራረብሽን፣ ጥሩ ነገርሽን አትንፈጊያቸው። ግን ደግሞ በንዴት የማይሆን ነገር አትስሪ። ለማንኛውም ጓደኛሽን ይቅርታ እንድትጠይቂያት እንፈልጋለን። ጥሩ ጓደኛሽ ስለሆነች ማለት ነው። እነ ሄልዬ ይሄን ነው የምል። በጥሩ ጥሩ ስራዎች ተመልሰሽ እንደምትመጪ እርግጠኛ ነኝ። በተረፈ ሌላ ቪዲዮ እስከምንገናኝ መልካም ሁሉ ተመኘሁላችሁ። መልካም ምሽት፣ መልካም ውሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።